ያበርኩት ያገባውለት ነው ኩላሊት አበት ቅጥ ያማህን እናቱ ምንድነው እንዴ? ሰላም የተወዳችሁ ተመልካቾች፣ ዛሬም እንደተለመደው ፈታ ዘና የምትሉባቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ ብቻ ነው። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉት። ላይክ ስታደርጉት እናንተ በጣም ለብዙ ሰዎች እንዲደርስ ያግዘኛል። ይህ ቃል በቃል ፖድካስት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ወንድሜ ሺህ ጊዜ ብትጨነቅ እንዳትጨነቅ። ሞቲቬሽን በበቀኝ ተጎዳው ሰው የለ። ምንድነው የታየን? ቤተሰብ የታያችሁን ብቻ ኮሜንት ላይ ጻፉ። ሰላም ነው አባ። ይሄው ያዘዝከኝ ዕቃ ደርሷል። ያዘው። ምንድነው እሱ? አንተን አይደለ ለጠንቆላ ምናምን ዶሮ ፈልጋለሁ ብለህ የምርን የዛሬን አጥርፈዋል። ከዚህ በኋላ ግን እንዲህ አይነት ብራንክ ባሰራል ይሻላል፣ ቢቀርብ ይሻላል። ህይወትን አትፈልገው እንደ ወንድሜ ምን ይሸ ነው? ኧረ በስመ አብ አባቴ፣ አንዴ ፎቶ ታነሳኛለህ? ይቻላል። በጣም የማመሰግነው። ቆንጆ ቆንጆ ፎቶችን አንሳው። ጥሩ ነው። በቃ ጎበዝ። ይኸው ቴንክ ዩ። እንዴ እንዴ በርጣሞስ እንደኔ የሚመቻችሁ ፍቅራችሁን ኮሜንት ላይ ግለጹ እስኪ ቤተሰብ። እናትሽ ይቅርታ አድርግልኝ ዛሬን። አረ ይቅርታ አድርግልኝ እንደምልሽ አንዳንቺ ችሎ የሚያኖር ሰው የለም። ምንድነው ያማል እንዴ? ልሸኝሽማ መኪና ተሰጣው እንዴ? ይኸውልህ ስለምንሽ እምቢ ብለሽው እሱ ግን መኪና የሚሰጠው አገኘ። ይመቸው። አባ ሰላም ነው። እንዴት ነህ? በነገራችን ላይ ታውቃለህ አዲስ አመት እየመጣ ነውና አዲስ የሥራ እድልና ህይወት እንዲቀየር አንድ እድል አመቻችልህ ነው። እሺ አረፍ ነው። ጥሩ ነው። ምን መሰለህ ብዙ ጊዜ ያለንን አንጠቀምና ኩላሊትህን ለምን 2018 ሽጣ ሀብታም አትሆንም? አሪፍ ውሳኔ ነው የወሰንከው ወንድሜ። ኩላሊትህን ሽጠህ ሀብታም ተምኮን እንዲሁ ጤነኛ ሆነ በድህነት ብትኖር ይሻላል። እማትገመት ሰው ሁን ኤልያስ፣ ሰማኝ አይደለ? ማንም ሊገምት አይገባም። አንድ ካፌ ገብተህ ወይ ሬስቶራንት ገብተህ በየእንት ካልክ ለምንድን ነው የሚመስላቸው? ምን በለው አንተ ግን ምን አትልም? አትበለው ትወጣለህ። ሳልበለው ትወጣለህ። ይሄን ያህል ነው ማለት ማንም ሊገምት አይገባም። ሰማኝ ኤልያስ፣ አልገመትም። ማንም ሊገምት አይገባም። አንተ ምንድነው እሱ? አልገመትም። ወተት ልጠጣው ባልሆነ እማትገመት ሰው ሁን። ታጠብክበት አልገመትም። አዎ ይሄን ያህል ነው ማለት ትክክል። እንዳትገመት ኤልያስ። ምን ተባባልን አሁን? የተገመትኩ ቀን ነው ማለት ነው። አልገመትም። እማትገመት ሰው ሁን። ትክክል ነው። ዛሬ ደግሞ ታክሲም የለም። በእናትህ ነዳጅ ነው እኮ አለ እኮ። ለምን ታክሲዎች የት? ታክሲ ጠባቂ ደግሞ በእናትህ ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው። መኪና እየገዙ ወሰዷቸው። ሀብታሞች ወሰዷቸው እኮ እነሱ ነው። ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች። በመልኩ መኪና ላይ ያስገዛል። ዝም ብለህ ኪስኪሴን እያየኸኝ ነው። ኪስኪሴን ያየኛል። ዝም ብሎ ሌባ ነው መሰለኝ። ኧረ ያመጣኝ አይደለም። በእናትህ ዝም በል እንዲህ እያላችሁ ነው። እኔ የምልህ በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠኝ ሲበና በሽታ አለብኝ አባቴ። የሚተላለፍ ስናፕ ድራገን የተባለ በሽታ አለብኝ። ሰጣው እንጂ ምን አለበት ነው? መልኬ ይስተው የነበረው መልክ አፈር ሊበላው ነው። ብቻውን የበላ ብቻውን ይሞታል። ምን ነው አንተ ይብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ባዶ ነው የለኝም። አሳየው ኪሱን፣ ባዶ ኪሱን አሳይቶ ተስፋ አስቆረጠ። እዴ ይኸውልህ ታው ቢቀርም ይሻላል። በዩ ከኋላ እየተከተሉ በዚህ ልክ ሰዎችን ማሳቀቅ ግን ጥሩ አይደለም። የምሬ ነው።
በሰላም መጣው አጥያስካሉ በሰላም መጣው ተመስገን ቢና የት ሄደ ነው እንዴ ብራዘር እንዴ መቼ መጣሽ ከስደት ትናንት እኮ ጎንደር ጋር በሷችን አለቀና መጣው ከእንደገና ደግሞ እንሰደዳለን አረብ ሀገር ነው አረ ምን ወዲ ነው የምትሄደው እንዴ አንተም ብያር እንዴ ነው የመጣው አይደለም ቡና ጥጅ ያለው ለናትሽ ነው አረ ለሚስቴ እንደው ዱብዳ ሆናብኝ እንደው በእናትህ ዱብዳ አሁን ለራሱ ዕቃ እያጠብኩኝ አጃክሳሉ እንዴ ሴት እያዘዘ ሴት አንተን እያሰራ እውነት ነው አንተ ማፈሪያ ነህ እኔ ወንድም ስለሌለው ነው አይደል ትክክል እኔ ወንድም አንተ ስለሌለው ነው ነግራት የት ነው ያለችው የት ነው መስሪያ ቤቷን አሳይ እገላታለሁ አረ ተረጋጋ አንተን ያለች መታ ነው ጭራሽ መታ የሴት ጎረምሳ የት ነው የምትሰራው መስሪያ ቤቷን አሳይ የት ነው የምትሰራው ደወለች ጭራሽ ደወለች አንተው ጭራሽ እንትንት ምሳሌ ቀናት እንደ ወንድሜ ወታደር ነው እንዲያገባ ወታደር ነው እንትን ነበር ያልከኛው ቡና እያፈላ ሄደን ያራግብልሃል ወንድሜ ሴት ናት ሳታለመ ይላልም እንትን ግን አንድ ከግማሽ ላይ ያረኩ ቀጥሏል እንዴ ፈጣሪ ዶዶ አንተ ጋር የተዋወቅኩትን ቀን ረገምኩት እሺ ቶሎ ቀጥ ለማን ከዚህ በላይ እንድትላልም አሁን እኔ በቃኝ እኔ ሲጎረምሳ ወደ አምላኩ ፈሳሉ አንተ ወይ ታኩሬ አግዞ ወታደር ሚስት ሲኖር እንግዲህ እንዴ ነው ወንድሜ ወታደር ሚስት ከማግባት በፊት መጀመሪያ በደንብ አስበበት ያበርኩት ያገባውለት ነው ያገባው ሴት ትልቅ ሴት ልጅ አለቻት ያቺ ልጅ የእንጀራ ልጅ ሆነች ማለት ነው አባቴ አያት ወድዛት አገባት የእንጀራ ልጅ የእንጀራ እናት ሆነች ማለት ነው እኔና ሚስቴ ወንድ ልጅ ወለደ ያ የወለድነው ወንድ ልጅ ለእንጀራ ልጄ ወንድሟ አባቴ ደግሞ አማች ሆነ ማለት ነው በተጨማሪም የእንጀራ ልጄ የእንጀራ እናት በመሆኗ ለሷ ወንድም ሲሆን ለኔ አጎቴ ሆነ ማለት ነው እንዲህ አይነት ትዳር ውስጥ ብትገቡ እናንተ ብትሆኑ ምን ታደርጋላችሁ እስኪ ሐሳባችሁን ኮሜንት ላይ አጋሩ አበት ቅጥ አበት ቅጥ ያማሃል እንዴ እናቱ ምንድነው እንዴ እናቱ ምንድነው አስባለው እንዴ ነካው እንጂ ባለው እንዴ ድበላ እንዴ ልትሆኚ ነው አረፈ ምር እንዳልጣጣ እንዴ አንቺ ከምጣጣ አስፋልት ላይ እንደሚያደርግ ሰው አለ እንዴ ቤተሰብ እስኪ እናንተ ሐሳባችሁን ኮሜንት ላይ ጻፉ የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር ፈታ ዘና እንዳላችሁበት ቪዲዮ ተስፋ አደርጋለሁ በቀጣይ እንግዲህ በአዳዲስ ቪዲዮዎች ተመልሼ እስከመጣ ድረስ ይመቻችሁ ሰላም ሁኑልኝ